በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአጸደ ቲክቶከር ተከታታዮቻችን እንኳን አደረሳችሁ። እነሆ እንግዲህ ትንሣኤው አልቆ በዓለ ዕርገቱም አልቆ የበዓለ ጰራቅሊጦስ ቀን አንድ ቀን ይቀረዋል። እነሆ ሰኔ 1 በጎላ ሚካኤል ወይም ደግሞ ጽርሐ ጽዮን ጎላ ሚካኤል ይከበራል። እንግዲህ እንኳን አደረሳችሁ ለበዓለ 50። እንግዲህ ይህ ቀን በብዙ አይነት አጠራር ነው የሚጠራው። በዓለ 50 ይባላል። የበዓለ 50 በረከት ይደረን። እንዲሁም የበዓለ ሐዋርያት ይባላል። የበዓለ ሐዋርያት ቅዱስ መንፈስ ሁላችን ላይ ይደር። እንዲሁም ደግሞ በዓለ ጰራቅሊጦስ ይባላል። የበዓለ ጰራቅሊጦስን በረከት ሁላችን ላይ ይደር። ይሄ እንግዲህ ትንቢቱ ይፈጸም ዘንድ የተፈጸመ ነው። በብሉይ ኪዳን እግዚአብሔር ይላል በመጨረሻው ቀን ሥጋ በለበሰ ሁሉ መንፈሴ አፈሳለሁ። እነሆ ሰኔ 1 እሑድ የማይቀርበት ቦታ ጎላ ሚካኤል የጰራቅሊጦስ ወይም የመንፈስ ቅዱስ በዓል ይከበራል። ሼር፣ ላይክ፣ ኢንስክራይብ አድርጉት። ቦታው ጥቁር አንበሳ ወይም ደግሞ ቸርች ጎዳና ከቴዎድሮስ አደባባይ ገባ ብሎ ልዩ እንዳለፈን በስተግራ እያዝ ነው። አመሰግናለሁ። ሼር፣ ላይክ፣ ኢንስክራይብ አድርጉት። እግዚአብሔር ይባርካችሁ። መንፈስ ቅዱስ አገራችንንም ዓለም ሁሉ ይባርክልን።